ኮሪደር ልማት ማለት ፒያሳ ማለት ነው። ኮሪደር ልማት ማለት ቦሌ ማለት ነው። ይሄን የሚጠላ ኢትዮጵያዊ ያለ አይመስለኝም። ኮሪደር ልማት ማለት ኢትዮጵያን የሚመጥን ከተማ መገንባት ማለት ነው። ኢትዮጵያ ውስጥ የነበረው ከተማ ፎቅ ያለበት ገጠር ነው። ፎቆች የሚታዩበት ገጠር፣ ሽንት ቤት የለም፣ ወኮይ የለም፣ መብራት የለም፣ በየለም የተሞላ ነው። መቀየር አለበት። በጣም የዘገየ ስራ ነው። ከብዙ ሀገራት ኋላ የቀረንበት ስራ ነው። አንዳንዶቻችን ደግሞ እንደ ፋሽን ነው አስፋልት ዳር ላስቲክ ቆርቆሮ እያደረግን አስፋልት ማጣበብ ካልጠፋ ቦታ ይሄን የሚያክል ሀገር ተሸክመን መጥፎ ልማድ ስለሆነ ተጋፍጠነዋል። ፈተና አለበት፣ ችግር አለበት፣ ግን ውጤት እያመጣንበት ነው። በ2050 ከተሜነት ወደ 60% ያድጋል። አብዛኛው ሰው ከገጠር ከተሜ እየሆነ ይሄዳል። እኛ በነበርንበት ሁኔታ በላስቲክ ላይ ላስቲክ፣ በጭቃ ላይ ጭቃ ምን ከተማ ይባላል? ስሜ ሙሉጌታ ጎንፋ እባላለሁ። የኮልፌ ቀራኒዮ ክፍለ ከተማ የደም ማስከተል ጽሕፈት ቤት ኃላፊ። አሁን ያለነው በአራዳ ክፍለ ከተማ ወረዳ 1 ልዩ ስሙ ድሮ በሚጠራው አሁን የማይጠራበት ደርበ ከንቱ አካባቢ ነው። ሲጀመር ደርበ ከንቱ ከዛሬ ዓመት በፊት ኮሪደር ሲጀመር መጀመሪያ የተጀመረበት የኮልፌ ደም ማስከበርና አዲስ ከተማ ክፍለ ከተማ ደም ማስከበር የመጀመሪያ ጠጠር ማንሳት የጀመርንበት ቦታ ላይ ነው ያለነው። በዛሬው ዕለትም በታሪክ አጋጣሚ ይሄ ቦታ ለምቶ አምሮ አሁንም ደግሞ ለሌሎች ስራዎች ተጠርተን እዚህ መገኘታችን ከፍተኛ ደስታ ነው የተሰማኝ። እዚህ መገኘታችን በራሱ ትልቅ ለውጥ ለማየት እኛም በዛ ዘመን የነበረው ነገር የደከመ መንደር ለማየትም ለእይታም ጥሩ ያልነበረ ያኗኗር ሁኔታችን ጥሩ ያልነበረ በዛ ዘመን ያየነው ይሄን ነበር። አሁን ግን ለምቶ ማየታችን ትልቅ ነገር ነው ያየነው። ስለዚህ እዚህ መገኘታችን በራሱ ትልቅ ነገር ጭሮብኛል። ድሮና ዘንድሮ አዲስ አበባ መግለጽ እኔ ከምገልጻት ስራውንም የማይደግፉት ይገልጹታል። አዲስ አበባ እንደ ስሟ የተቀየረችበት ግብሯን ያየችበት መሆን ያለበት እየሆነ ያለበት አፍሪካዊ ተምሳሌ ከተማ መሆኗን መጀመሪያው 00 የነበረበት ነው። ከ00 ቀጥሎ ያለው ደግሞ በአገር ደረጃ እየተስፋፋ ያለበት የኮሪደር ስራው ከኮሪደር ስራ ባሻገር ደግሞ እኛ በከፍተኛ ሁኔታ እየፈጸመን ያለ ነው የወንዝ ዳርቻ ስራዎቻችን መሬት የነኩበት አካባቢ መሆኑን ዛሬ አይተናል። ሙሉ አዲስ አበባ ላይ ደግሞ የሚሰሩ ስራዎች በሌትም በቀንም 24/7 እየተሰራ ነው ያለው። ይሄ ስራ አሁን እኛ እዚህ የተገኘነው ለማገዝ የአንድ ቀን ድጋፍ ብቻ አይበቃም። ስለዚህ ቀጣይም በምንጠራባቸው ጥሪ በደረሰን ሰዓት የአዲስ አበባ ደም ማስከበር ባለስልጣንና የከተማ አስተዳደሩ በጠራን ሰዓት ሁሉ ዝግጁ ሆነን በ30 ደቂቃ ላይ ደረስነው። በ30 ደቂቃ ደርሰን እንዳየኸው እየሰራን ያለነው ስራ ደግሞ አኩሪ ነው። ይሄ የመጣው ኃይል የኮልፌ ቀራኒዮ ደም ማስከበር አባላት፣ የመንዲጋ ስፖርት ቡድን አባላት፣ የስታፍ አባሎቻችንም ቀጣይ መጥተው ይሄን ለማገዝ ዝግጁ እንደሆኑ ለማረጋገጥ ወዳለሁ። አመሰግናለሁ። ለውጡን ለማስቀጠል በርትተን የምንሰራበት ደረጃ ላይ ደርሰናል። ቀጣይም ደግሞ አዲስ አበባችን በለውጥ ጎዳና ላይ ነች። ኮልፌንም እንደዚሁ አልምተን የኮልፌ ወንዝ ዳርቻዎች እነዚህ አስመስለን ባጭር ዘመናት ለውጥ ያመጣ ከተማ ማድረግ ችለናል። ባጭር ዓመታት ደግሞ ወደ ብልጽግና ለመሻገር መንገድ ጀምረናል። የከተማ ብልጽግና ማለት የሀገር ብልጽግና ነው። አዲስ አበባ ደግሞ የብሔር ብሔሮች መቀመጫ፣ የአፍሪካ ህብረት መቀመጫ፣ ሶስተኛው ዲፕሎማት የዓለም አቀፋዊ መቀመጫ ነች። ይሄን ለማሳካት የጸጥታ ተቋማት እንደውም የኛን ተቋም ህግ ከማስከበር ባሻገር ልማታዊ ስራዎችን እየሰራን ከተማችንን ለማድረግ እየሰራን ነው። አመሰግናለሁ።